ፍቅር እና እምነት ክፍል 3። ቲያትር ቤቱ መብራት መጥፋቱ ያስደነገጣቸው ተመልካቾች ቲያትር ቤቱን በጩኸት ቀውጢ ያደረጉት። ብሌን በሁኔታው ተደናግጣ ሃኒ እያለች መጠራቷን ቀጠለችው። ቶማስ መድረክ ላይ እንዳለ በትንሽየው ቶማስ ብቻ የሚያሳይ መብራትን በራ። የክላሲካል ድምፅም ተሰማ። ሰው በጸጥታ ዝም ብሎ የቆመው እንደቆመ የተቀመጠም እንደተቀመጠ ዝም አሉ። ብሌን በድንጋጤ ምን እያደረገ ነው ብላ ከተቀመጠችበት ወደ ፊቱ ጠጋ ብላ ተቀመጠች። ወዲያው የግርማ ተፈራ ዘፈን ተለቀቀ። ቶማስ ማይክ ይዞ ከዘፈኑ ጋር አብሮ መዝፈን ጀመረ። ታዲ ያለው ፍቅርሽን፣ መልካም ምግባርሽን፣ የሚወደድ የሚያምር ሸጋ ውብ ገላሽን እያለ መዝፈኑን ጀመረ። ብሌን እሱን እያየች በደስታ እንባዋ ይፈሳል። ቶማስ ቀስ ብሎ ወደ ብሌን ወደ ተቀመጠችበት ቦታ መጣ። ሰው በግርሞትና ምን እያደረግ ነው እያለ ያየዋል። በዘፈኑ የተደሰተም አብሮ ይዘፍናል። ወደ እሷ ከተጠጋ በኋላ አጠገቧ ብርክክ ብሎ ይዘፍንላት ቀጠለ። ዘፈኑ እንዳለቀ እዛው እንደተንበረከከ የሰውን ጭቆትን ለመቀነስ አመሰግናለሁ አለ። ሰው መልሱ ዝም ሲል እናቴ አንድ ጥያቄ ልጠይቅሽ አላት። እሷም አይኖቹን እያየች ፈዛ ቀርታለች። እናቴ አፈቅረሻለሁ አላት። በህይወቴ ሁሉ አብረሽኝ እንድትሆኚ እፈልጋለሁ አላት። እናቴ ታገቢኛለሽ ወይ ብሎ እንደተንበረከከ ጠየቃት። የብሌንን መልስ ለመስማት ቲያትር ቤቱን የሞላ ሰው በጉጉት ይጠብቅ ጀመረ። ብሌን በጣም ተደናግጣለች፣ ግራም ገብቷታል። እንደተንበረከከ ምንም ድምፅ ሳታሰማ እሷም ከተቀመጠችበት ሸርተት ብላ ተንበረከከች። እቅፍ አደረገችው። አንገቱን ሳመችው። በአንገቱም የእሽታዋን መልስ ሰጠችው። ቶማስ ያንን ሲሰማ እሻለችኝ ብሎ ድምፁን ከፍ አድርጎ ተናገረ። እሷም አዎ ሃኒዬ አገባሃለሁ፣ ሁሌም ያንተ ብቻ ሆናለሁ፣ አዎ አገባሃለሁ አለችው። ቲያትር ቤቱ በጩኸት በእልልታ በጭብጫቤ ቀውጥ አደረጉጂ። ቶማስ አመሰግናለሁ፣ እናመሰግናለን አላቸው። ብሌን እና ቶማስ አንገት ለአንገት ተቃቅፎ ከቲያትር ቤቱ የእንኳን ደስ የሚላቸውን አልነበረም። ብሌን በበኩሏ በጣም ደስተኛና ፍጹም ሰላማዊ ሰው ሆናለች። እየደጋገመች ሃኒዬ አፈቅርሃለሁ ትለዋለች። ብሌን እና ቶማስ እራታቸውን በልተው ብሌን ወደ ቤት አደረሳት። በደስታ ወደ ቤት ገስግሳ እቤት ገብታ ለቤተሰብ እስኪናገሩ ቸኩላለች። እናቴም ሆነች አባቷ እሷን አግብታ ልጆች ወልዳ በሰላም እንዲኖሩ አያት መሆንም ናፍቃቸዋል። ብሌን ቤት ገብታ እህቷን ሰራ ጠርታ ስለተፈጠረውን ነገር ሁሉ ነገረቻት። በጣም ደስተኛ እንደነበረች ነገረቻት። ሳራ በጣም የምትወደውና የምታፈቅረው ፍቅረኛዋ ከፍቅረኛም አልፎ ባል ነበራት። በጣም ተፈቅረው ነበረ። ሁሌም ሰርፕራይዝ ያደርጋት ነበር። ነገር ግን በመካከላቸው በተፈጠረ አለመግባባት ተለያይተዋል። እሱም የራሱን ህይወት በየአቅጣጫቸው ጀምረዋል። ሳራ ግን ታፈቅረውና ትወደው ስለነበረ ከሱ ከተለያየች በኋላ ሌላ ወንድ መቅረብ አይደለም ማየት አትፈልግም። የእህቷ ደስታ ቢያስደስታትም ልቧ ግን ፈርቶባታል። ምንም ከመናገር ተቆጥባለች። ደስ ይላል፣ ፈጣሪ ከእናንተ ጋር ይሁን አለቻት። ለቤተሰቦቿን እንደሚናገሩ ተስማሙ። የብሌን ቤተሰብ የሳራ ልብ መስበርና ሌላ ወንድ አለመፈለግ ብሎ መቀመጥም አልፈልግም ብሎ መቀመጥም ተስፋ አስቆርጣቸዋል። የልጅ የማየት እድላቸውም ብሌን ብቻ እንደሆነች ነው የሚያስቡት። ብሌን እና ሳራ ለቤተሰቦቻቸው የተፈጠረውን እየሆነ ያለውን ነገር
በጠቅላይ ልታገባው እንደምትፈልገው ጭምር ተነግራ የብሌንን ቤተሰብ በተለይ እናቷ በጣም ተደሰቱ። ፈጣሪ ጸሎቴን ሰምተዋል፣ ተመስገን ተመስገን ብሎ ፈጣሪን አመሰገኑ። ብሌን ፍጹም ደስተኛ ሆነች። የቤተሰቧ መደሰትም በጣም አስደሰታት። ቶማስ ወደ ቤት እንደደረሰ ብሌን ደወለች። ደህና ገባህ ሃኒ አለችው። አዎ ደህና ገብቻለሁ እናቴ አላት። ብሌንም ለቤተሰቦቿ እንደነገረቻቸውና ደስተኛም እንደሆኑ ነገረችው። ቶማስ ደስ አለው። እሱም ለቤተሰቡ ሊናገር እንደሆነ ነገራት። ስልኩን ዘጋው። ቶማስ ወደ ቤቱ ሄደ። ሳሎን ሲደርስ ማንንም አላገኘም ነበረ። ድምፁን ከፍ አድርጎ ማሚ ዳዲ እያለ ይጠራ ጀመረ። የሚሰማው ሲያጣ ደጋግሞ ተጠራ። ዳዲ ማሚ እያለ ይጠራል። እናቱና አባቱ መኝታ ክፍል ስለነበሩ ያለ ወትሮውን ድምፁን ከፍ አድርጎ የሚጠራው ምን አግኝቶ ነው በማለት እየተጣደፉ ወደ ሳሎን አመሩ። ቶሚ ምንድን ነው ልጄ? ምን ሆነህ ነው አለችው ደንግጣ። ማሚ ምንም አልሆንኩም አላትና አቅፎ ሳማት። ዳዲስ ብሎ ጠየቃት። አባትም ወደ ሳሎን እየመጣ ነበረ ጀግናው። ዛሬ ምን ተገኝቶ ነው እባክህ እንደዚህ ቤቱን በአንድ እግሩ ያቆምከው ብላ ፈገግ አሉ። ቶማስ ከተቀመጠው ተነስቶ አባቱን ሰላም ብሎ ተቀመጠ። እናትና አባቱ ቶማስ ምን ሊነግራቸው እንደፈለገ ለማወቅ በጣም ጓጉተዋል። ቶማስም ቀጥሎ በነገራችን ላይ ትልቅ የምስራች ነው የምነግራችሁ አላቸው። እናቱ ለመስማት ጓጉታለች። ንገረን ልጄ ምንድን ነው አለችው። አላስችል ብሏት በቅርብ ሽማግሌ ፈልጉ አላቸው። የምን ሽማግሌ ነው? ከማን ጋር ተጣልተህ አለችው እናቱ ቸኩላ። አባቱ ነገሩ ስለገባው እረረ ልጄ እንኳን ደስ ያለህ ተመስገን ልጄ አለ አባቱ። እናትየውም እንዴት ቶማስ እንኳን አላምንህም በቅርብ ሙሽራ ሊሆን ነው እያልክ ነው በማለት እልልታዋን አቀለጠችው። ሁሉም ተደሰቱ። የቶማስ ቤተሰብን ብሌንም ያውቋት ከአንዴም ሁለቴ እቤት ተጋብታለች። ቤተሰቦቹም ወደዋታል። ለዛም ነበረ ቶማስ እሷን መግባትና ከእሷ ጋር መኖር ይፈልግ እንደነበረም ስለሚያውቀው ለመግባት መወሰናቸውን ሲሰሙ የተደሰቱት ቤተሰብ ሁሉንም ነገር ከነገራቸው ከተደሰቱ በኋላ ወደ መኝታ ክፍሉ አመራ። ብሌን ጋም ደወለ። እናቴ የኔ ፍቅር አላት። ውይ ሃኒ የኔ ፍቅር አለችው። እናቴ በጣም ደስ ብሎኛል፣ ለነማሚ ነግሬያቸው በጣም ደስተኛ ሆነዋል አላት እየተፈለቀለቀ። እሷም ደስ አላት። የወደ ወዳቸውን አውርቶ ፍቅራቸውን ተገላልጾ ነገ ከስራ ሲወጡ ሊገናኙ ጓደኞቹም ሊያስተዋውቃት አላት። ጓደኞቹ ብዙም ባይሆኑም የተወሰኑ ታውቃቸዋለች፣ ግን ሁሉንም በአንድ ላይ አድርጎ ነገ አብሮ ማምሸት እንደሚፈልጉ ነገራት። እሷም እሺ ብላው ስልኩን ተዘጋ። ቶማስ ጓደኞቹ አብዛኞቹ ሴቶች ናቸው። ብዙውን ጊዜ ስራ ላይ የሚውለው ከሴቶች ጋራ ነው። ብሌንም የምታውቃቸው ሴቶች ናቸው። ያላወቃቸው የማታውቃቸውም ሴቶች እንደሆኑ ነገራት። ብሌንም በበኩሏ የሴት ጓደኛ የላትም። አብሬያቸው ወዝወዛ የምትሰራው ወንዶች ናቸው። ውሎዋም ከወንዶች ጋራ ነው። ጠዋት ቶማስ ስራ ከመሄዱ በፊት ለብሌን ቴክስት ላከላት። እናቴ የኔ ፍቅር እንዴት አደርሽልኝ? መልካም ቀን፣ አፈቅርሻለሁ። የሁሉ ቀን ተግባሩ ነች። ሊረሳም ሊተውም አይችልም። ብሌን ጠዋት ስትነሳ የእሱን ቴክስት ስታነብ ደስተኛ ሆና ትነሳለች። የዛን ዕለትም በጠዋቱ ትሬኒንግ ስለነበራት በጠዋቱ ነበር የተነሳችው። ቴክስቱን አንብባ እኔ ማፈቅርሃለሁ አለችው። ደግማ ደውላ እናቴ አላት። ውይ ሃኒ እንዴት አደርክልኝ አለችው። ሰላም አድሬልሻለሁ የኔ ፍቅር። እንዴ እናቴ ዛሬ ለምን ጠዋት ተነሳሽ አላት። ብሌንም ልምምድ እንዳለባትና ልትሄድ እንደሆነ ነገረችው። እሺ ብሏት ፍቅርን ተገላልጾ ማታ እንደሚገናኙ ምሳ ሰዓትም እንደሚደዋወሉ ተነጋግሮ ስልኩን ተዘጋ። ብሌን
ልምምዱ ቦታ ሄዳ ስትሰራ ቆይታ ብሌን በጣም ጎበዝ ተወዝዋጅ ናት። ስትወዘወዝ ያያት ሁሉ ዋው ብሎ ከማድነቅ ባለፈ አጥንት የላትም እንዲህ እያለ መገረሙ አይቀርም። በጣም ጎበዝ ናት። ቀንን በየፊናቸውን ውለው ማታ ደረሰ። ብሌን ራሷን አዘጋጅታ ትጠብቀው ጀመረ። ቶማስም እቤት መጥቶ ብሌንን ይዞ ወደ ጓደኞቿ መራ። ፍቅር እና እምነት ክፍል 4 ይቀጥላል። ክፍል 3 ግን ይህንን ይመስል ነበረ። እንደወደዳችሁት ተስፋ አደርጋለሁ። ለቻናሉ አዲስ ከሆናችሁ ግን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። እንደተለመደው ሼር፣ ኮሜንት፣ ላይክ በማድረግ አበረታቱኝ። ስለምትከታተሉኝ በጣም ወዳችኋለሁ። በጣም አመሰግናለሁ። ሰላም ለሰው ዘር፣ ሰላም ለሀገራችን። ሶሪ የዛሬ ድምፄ ከተቀየራችሁ ሰሞኑ ጉንፋን አልላቀቅ ብሎኛል። የምሬ ነው። ምን አለ እንደዚህ አይነት ፍቅረኛ በህይወቴ ላይ ቢያጋጥመኝ። ይህ ጉንፋን አልላቀቅ ብሎ ተጣብቆብኛልና ሰሞኑ በጉንፋን ምክንያት ላይቭም እየገባውኝ አይደለም፣ ቪዲዮም እየሰራውኝ አይደለም። ግን ካሁን በኋላ እመጣለሁ ብዬ ተስፋ አደርጋለሁ። ለነበረኝ ቆይታ በጣም ነው የማመሰግነው። ላቭ ዩ ጋይስ። ባይ ባይ።